ስጠይቁኝ ነበር። ግን አንዳንድ ነገሮች ቪዲዮ እንዳልሰራ ቻሌንጆች ነበሩ። እንደምንም አንዳንድ ቪዲዮዎችን እየለቀኩት ነበር። ይሁንም በጣም አመሰግናችኋለሁ። እስካሁን በኮሜንት ከኔ ጋር ነበራችሁ። ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ ሆናችሁ ዩቲዩብ ቻናልን ላቆም ይሄ የመጨረሻ ቪዲዮ ነውና ወዳችኋለሁ፣ በጣም ወዳችኋለሁ። ሰላም ውድ የሳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ለተወሰነ ጊዜ እንደምታውቁ ጠፍቼ ነበር። አልፎ ቪዲዮም ደግሞ ከረጅም ጊዜ በኋላ እየለቀኩላችሁ ነበር። ቢሆንም ብዙ ኮሜንቶችን መጀመሪያ በተሰሩ ቪዲዮዎች እያየኋቸው ነበር። ሳሚ ምንድነው ጠፍታችኋል ምናምን የሚል ትላንትም የተጻፈውን አይቻለሁ። ከዛ በፊትም እየጻፋችሁ የነበራችሁበትን አይቻለሁ። ሲቀጥል ደግሞ ኢንቦክስ ላይ ስታወሩኝ የነበራችሁ አላችሁ፣ ጠፍታችኋል እያላችሁ ስልካችሁን ያስቀመጣችሁ አላችሁ። በኢሞም እየደወላችሁ ከኢትዮጵያ ውጭም ኢትዮጵያ ውስጥም ሆናችሁ ጠፍታችኋል እያላችሁ የነበራችሁ አላችሁ። ብዙ ነገር ስጠይቁኝ ነበር። አው ልክ ነው። እኔ ለመጥፋት ፈልጌ አይደለም፣ ግን አንዳንድ ነገሮች ቪዲዮ እንዳልሰራ የሚያደርጉ ነገሮች በጣም ቻሌንጆች ነበሩ። በእነዚያ መሃልም ያው እንደምታውቁ አንዳንድ ቪዲዮዎችን እየሰራው ነበር። ስለቅ የነበርኩት አንዳንድ ቪዲዮዎችን እያስቀመጥኩ ነበር። በዛ ቻሌንጆች መሃል በጣም ብዙ ቻሌንጆች ነበሩ። ቻናሉን እንዳቆም የሚያደርጉ ነገሮች ነበሩ። ግን በእነሱ መሃልም እንደምንም አንዳንድ ቪዲዮዎችን እየለቀኩት ነበር። እያያችሁም እየቀኑ በኮሜንትም ትነግሩኛላችሁ ደውላችሁ ምናምን። ይሁንም በጣም አመሰግናችኋለሁ። እስካሁን በኮሜንት ከኔ ጋር ነበራችሁ። ከኢትዮጵያ ውጭም ሆነ ኢትዮጵያ ውስጥ ሆናችሁ ስልክ በመደወል አንዳንድ ነገሮችን ኢንቦክስ ላይ በማሳወቅ አንዳንድ ነገሮችን ኢንተርናሊ መንገር ማልፈልገውን ነገርንም ጭምር እየነገራችሁ እየጠየቃችሁም እንደሆነ አስታውሳለሁ። በጣም ነው ማመሰግናችሁ። በእውነት በጣም ከሳሚ ዩቲዩብ ቻናል ጋር ሆናችሁ ከኔ ጋር አንድ ላይ ስለመጣችሁ በጣም ነው ማመሰግናችሁ። ግን ልነግራችሁ ነው እንደምደብራችሁ እርግጠኛ ነኝ። እኔንም በጣም ደብሮኛልና በእናንተ ዘንድ ተቀባይነት ሊኖርም ይችላል ላይኖርም ይችላል። በእርግጠኝነት እስከ ትላንትናው ቀን ኮሜንት ስታደርጉልኝ ነበር። ቢሆንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በእውነት ከናንተ እኔ ባልላይ በጣም ነው ደስ የሚለኝ። በጣም ደስ ይለኛል። በእውነቴን ነው የምላችሁ። እኔ በጣም በብዙ ከጎኔ ስትረዱኝ የነበራችሁ እስካሁን ድረስ እስከዛሬ የመጣሁበትን እንዴ ስትረዱኝ የነበራችሁ አላችሁ። በኮሜንትም ስልክ በመደወልም በመሃል ደግሞ እንዲሁም በፋይናንስም አንዳንድ ሰዎች ኢንተርናሊ ስጠይቁኝ የነበራችሁ በውስጥ ስጠይቁኝ የነበራችሁ አላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን አሁን ግን ከዚህ በኋላ ባለው ቤተሰብ ለመንገር በጣም ስለከበደኝ ነውና ምን ብዬ እንደምነግራችሁ አላውቅም። ቻናሉን እንዳልሰራ የሚያደርጉ ነገሮች በጣም ቻሌንጆች እየበዙብኝ ስለሆኑ አልቻልኩም። ግን ዩቲዩብ ቻናልን ላቆም ይሄ የመጨረሻ ቪዲዮ ነውና ወዳችኋለሁ፣ በጣም ወዳችኋለሁ። ማቆም ፈልጌ አይደለም፣ ዩቲዩብ ቻናልን ማቆም ፈልጌ አይደለም። ግን እያንዳንዱን ቻሌንጆችን በእያንዳንዱ መሃል እናንተ እየጠየቃችሁኝ የነበራችሁ አላችሁ። ቢሆንም እናንተ እንደምታረጉልኝና እንደምትጠይቁኝ እየተገፋልኝ ስላልሆነ አንዳንድ ነገሮች የሆነ ቻሌንጆች አሉ። ግን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ኢትዮጵያም ውስጥ ያላችሁ ከኢትዮጵያም ውጭ ያላችሁ በሳሚ ዩቲዩብ ቻናል ጎን የሆናችሁ በአንዳንድ ነገሮችም እገዛ የምታደርጉ አንዳንድ ነገሮችን ያደረጋችሁልኝ ሰዎች በጣም አመሰግናችኋለሁ። ግን ዛሬ ይሄ ቪዲዮ መጨረሻዬ ነው። አመሰግናችኋለሁ። ኮሜንት ላይ ደግሞ ስታስቀምጡ እንደነበራችሁ አይቻለሁና በጣም አከብራችኋለሁ። ምክንያቱም በጣም ሙዴ በጣም ተመትቶ ነው ያለው። ሙዴ ተበላሽቶ የኔ ሙድ ተበላሽቶ እናንተ ሙድ እንዲበላሽ አልፈልግም።
ግን እስኪ ይሄንን ቪዲዮ በማየት ደግሞ አንዳንድ ነገሮችን እናንተ ትደውሉ የነበራችሁ ኮሜንት ስታደርጉ የነበራችሁ ሰዎች ካላችሁ ችግር የለውም አሳውቁኝ። ግን በራሴ በኩል ዩቲዩብ ቻናልን ለማቆም ስለፈለኩኝ እወዳችኋለሁ። ምን እንደምላችሁ አላውቅም። አሁንም ከናንተ ስለያችሁ በጣም በትልቅ ሀዘንና በትልቅ ልብ ስብራት ነው ወደ እናንተ የምቀርበውና ማለት ይሄንን መልእክት ማሳለፍ ፈልጌም አይደለምና በጣም አከብራችኋለሁ። በድጋሚ ቤተሰቦች በእውነት በጣም ነው ማከብራችሁ። በጣም ነው የምወዳችሁ በጣም ከምለው በላይ በእውነት እስካሁን ድረስ እየገፋችሁኝ አምጥታችሁኛል። እናንተ ኮሜንት የምታደርጉበትን አይቼ ምን ብዬ ያለውን ነገር ደግሞ የሆነ ኮሜንትን ላስቀምጥ እችላለሁ። በዚህ አሁን እየሰራው ባለውት ኮንቴንት ላልቀጥልም እችላለሁ። እንግዲህ ነገሩ ቻሌንጆች በጣም እየበዙብኝ ስለሆነ እስኪ እናንተ በዚህ ይሄንን ቪዲዮ ባያችሁ ሰዓት እባካችሁን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለሌሎች እንዲደርስ አድርጉ እባካችሁን። ሲቀጥል ደግሞ ምን ማድረግ እንዳለብኝም ከናንተ ኮሜንት ፈልጋለሁ። ማቆም እንዳለብኝ ከሆነም ቀጥል ካላችሁኝም እስኪ ምን እንደምትሉኝ ኮሜንት ላይ እባካችሁን አስቀምጡልኝ። ትንሽ ስለጨነቀኝ ነው ማለት አማራጭ ስላጣው ነውና ብዙ አስቤያለሁ እና በጣም እወዳችኋለሁ። ይህንን ቪዲዮ ባያችሁ ጊዜ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችንም እባካችሁን በማድረስ ሲቀጥል ደግሞ ምን ማድረግ እንዳለብኝም ከስር ኮሜንት ላይ በማስቀመጥ ደውላችሁም ስልኬ ሁሉም ክፍት ነው። በመደወልም አንዳንድ አስተያየቶችን በመስጠት መርዳት የፈለጋችሁም ነገር ካለ በምክርም ከሆነም ትችላላችሁ። ችግር የለውም። ከእናንተ ጋር አንድ ሆነን ሰርተን ለማለፍ ፈልጋለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። በጣም ነው በእውነት ማከብራችሁ። በጣም ነው በእውነት የምወዳችሁና ቤተሰብ አሁንም እርዳታችሁን ፈልጋለሁ። ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። በጣም ወዳችኋለሁ። Good.